ግብር ኩራት ነው ክብር ስንከፍል ግብር። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቻችን እንዲሁም ለቻናላችን አዲስ የሆናችሁ ይህ በገቢዎች ሚኒስቴር መካከለኛ ቁጥር 1 ቅርንጫፍ ጽሕፈት ቤት ለእናንተ እየተዘጋጀ የሚቀርብበት ይፋዊ የዩቲዩብ ገጻችን ነው። እንደሚታወቀው በዚህ ገጻችን የተለያዩ ትምህርቶችን ለእናንተ የምናደርስ ነው የሚሆነው። ለዛሬም አጠር ያለ ለእናንተ ይዤ የመጣሁት ትምህርት አለኝ። ከኔ ጋር መልካም ቆይታ እመኛለሁ። ዚነት አህመድ እባላለሁ። የታክስ ከፋዮች ትምህርት ከፍተኛ ባለሙያ ነኝ። እንደሚታወቀው የተሻሻለው የገቢ ግብር አዋጅ ላለፈው 1 ዓመት እየተተገበረ ቆይቷል። ይህንን ከዚህ በፊት ግብር ከፍለው የማያውቁ በተመሳሳይም ለንግድ መረቡ አዲስ የሆኑ በዚህ ዓመት በ2018 በጀት ዓመት ወደ ንግድ ስራ የገቡ ግብር ከፋዮች እንዴት ነው ዓመታዊ ማሳወቅ ያለባቸው? ከነሱ ምን ይጠበቃል? የተሻሻለው የገቢ ግብር አዋጅስ ምን ይላል የሚለውን አብረን እናያለን ማለት ነው። የተሻሻለው የገቢ ግብር አዋጅ አንቀጽ 89 ንዑስ አንቀጽ 5 ላይ የደረጃ ሀዎችና የደረጃ ለዎች ሀና ለብሎ የደረጃ ሀዎች በማሳወቅ ባለባቸው ማለትም ከሐምሌ 1 እስከ ጥቅምት 30 ባለው እንደሚያሳውቁ፣ የደረጃ ለዎች ደግሞ ከሐምሌ 1 እስከ 30 ባለው ማሳወቅ እንዳለባቸው ያስቀምጣል። በተደጋጋሚ ግብር ከፋዮቻችን በከፈትነው መድረክ ላይ የሚያነሱልን ጥያቄ በተለይ አዲስ የሆኑት ወይም ደግሞ ከዚህ በፊት ግብር ከፍለው የማያውቁት እንዴት ነው ልናሳውቅ የሚገባው? ከኛ ምን ይጠበቅብናል? የሚል ጥያቄዎች ያነሳሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ ማድረግ መቻል ያለበት አንደኛ በተሰማሩበት መስክ በእያንዳንዱ ሂሳብ መዝገብ ማዘጋጀት መቻል አለባቸው ማለት ነው። ያ ስንል ምን ማለታችን ነው? ለእያንዳንዱ መስክ የሚያገኙትን ገቢ በግልጽ መቀመጥ መቻል አለበት በዶኩመንት ማለት ነው። ለምሳሌ ያንን ያገኙት በካሽ ሬጂስተር ማሽናቸው ላይ መጣ ሊሆን ይችላል፣ በማኑዋል ደረሰኛቸው በሰበሰቡት ሊሆን ይችላል። ያ ገቢ ሰነድ ሊኖረው ይገባል ማለት ነው። በተመሳሳይ ከውጭ ጋር ተያይዞ ብዙ ጊዜ ግብር ከፋዮቻችን ኋላ ላይ ኦዲት በሚደረጉበት ሰዓት እንግልት የሚያጋጥማቸው ወጪያቸው ተገቢነት ሳይኖረው ወይንም ደግሞ በዶኩመንት ሳይደገፍ እየቀረ ነው ማለት ነው። ስለዚህ ሰነዶቹ ከውጭ ጋር ተያይዞ ምን መምሰል አለባቸው ስንል ለአብነት ለማየት ያክል የመጀመሪያ ቤት ተከራይተን ከሆነ የተከራየንበት ውል፣ ለዛ የምንከፍልበት ክፍያ፣ የምንወስደው ደረሰኝ፣ በተመሳሳይ ለተለያዩ ወጪዎች የምናወጣቸው ይኖራሉ። አድሚኒስትሬሽን ኮስት የምንላቸው ከስራው ጋር ተያይዞ ተገቢነት ያላቸው የነዛንም እንደዛው ተገቢ የሆነ ሰነዶች መያዝ መቻል አለብን ማለት ነው። እነዛ ሰነዶች አቅርቦ በምንባልበት ሰዓት ማቅረብ የማንችል ሲሆን ሰነዱ ተቀባይነት ስለማይኖረው ወጪው ይቀነሳል ማለት ነው። እንደዛ እንዳይሆንብን በተገቢው በእያንዳንዱ መስክ በየተሰማራንበት የፋይናንሻል ስቴትመንታችንን በዚህ ልክ ማዘጋጀት ይጠበቅብናል ማለት ነው። ይህንን ማሳወቅ ባለብን ለምሳሌ የሲስተም የሚያስፈልገው ከሆነ ግብር ወደምንከፍልበት ቅርንጫፍ ጽሕፈት ቤት በመሄድ ሲስተም እንዲስተካከልልን አክቲቭ እንዲደረግልን ማድረግ መቻል አለብን ማለት ነው። በተመሳሳይ ማንኛውንም በተሰማራንበት መስክ የምንሰራቸውን እያንዳንዱ ስራዎቻችንን ዶኩመንት ማድረግ አለብን፣ ማሳወቅ አለብን በሰዓቱ ስንል የሚያሳወቅነውንም በተመሳሳይ መከፈል መቻል አለበት ማለት ነው። ምንም ይሁን ገቢም ይኑረን አይኑረንም በተገቢው መታወቅ አለበት። ይሄ በማይሆንበት ሰዓት ቅጣትና ወለድ ስለሚኖረው ማለት ነው። እንደ አዲስ ከዚህ ውጭ ሆናችሁ ምናልባት በፌደራል ደረጃ ግብር ከፋይ ያልሆናችሁ በተለያዩ ክልሎች ላይ ግብር የምትከፍሉ ደግሞ ግብር ከፋዮቻችን ትኖራላችሁ፣ አዲስ የሆናችሁ ማለት ነው። እንደነዚህ አይነት ግብር ከፋይ ስትሆኑ ደግሞ በሚመለከተው አካል ልትገመቱ ትችላላችሁ፣ ወይም የሶስተኛ ወገን መረጃ ሊሰበሰብበት ይችላል። ያንን መሰረት ተደርጎ በተቀመጠው ከ2% እስከ 9% በሚያርፈው ግብር የምትከፍሉበት ሁኔታ ይሆናል ማለት ነው። ይሄ ለማን ነው? ሂሳብ መዝገብ መያዝ ለማይገደሉ ወይም ለማይይዙት ማለት ነው። ሂሳብ መዝገብ መያዝ ያለባቸው ግን ቅድም እንዳልኩት ተገቢ የሆነ ሰነዶችን በመያዝ ለእያንዳንዱ የስራ መስካችሁ በየራሱ አስችላችሁ ማሳወቅ መቻል አለባችሁ። ይህን በማድረግ ካላስፈላጊ ቅጣትና ወለድ ራሳችሁን ተጠበቁ። ለነበረን ቆይታ ከልብ አመሰግናለሁ።